መንግስቱም የራሱ ስራ እየሰራ ነው። ከአንድ አመት በኋላ ሰው አጥቼ የነበርኩ ልጅ ነኝ እና እንጃ ቃላት የለኝም ለእናንተ ለህዝቤ በጣም ነው የማመሰግነው። እግዚአብሔር ያክብረኝ። አሁን ከአንቺ ቀጥዬ የምናገረው እንደዚህ በአደባባይ ባይሆንም ውስጥሽ ፍራቻ ካለ ሰኞ ወይም ማክሰኞ እዚህ ጋር አሁን ያናገረችሽ እህት እንዲሁም በፔፓል ገንዘብ እየተሰበሰበልሽ ያለበት አካውንት እሷ ሁለት ሆነው እንደ ሴት ሊጎበኙሽ ይመጣሉ። ያኔ ሁሉንም ዲቴይል ይነግሩሻል ማለት ነው። ቀጠሮሽን፣ ቀጣይ ቀጠሮ ፍርድ ቤት የምትቆሚበትን ቀን ለእነሱ ትነግሪያቸዋለሽ። እኔ ከአንድ ሳምንት ተኩል በፊት ኢትዮጵያ ነበርኩኝ። አሁን ወደዚህ ተመልሻለሁ። ምክንያቱም በዘለቄታ የምኖረው እዚህ ስለሆነ ማለት ነው። ነገር ግን ያልሽበት አባባል የተጠቀምሽው ቃል በጣም ቅስም ይሰብር ነበር። ብቻሽን ስለቆምሽ ብቻሽን እንዳትቆሚ ያስፈራሩሽ መንገድ ድጋሚ አይደገምም። ብቻሽን አትቆሚ። ፍርድ ቤት ባህር ዳር ድረስ የፕሌን ቲኬት እየተቆረጠ ሰው አብሮሽ እንዲሄድ እናደርጋለን። አዲስ አበባ ውስጥም ስትንቀሳቀሺ የስጋት የደህንነት ስጋት የሚኖርሽ ከሆነ በግል በደወልኩልሽ ሰዓት 4-5 ጊዜ ደውዬልሻለሁ። ያን ሰዓት እኔ በግል ብልሽ ኖሮ ጥሩ ስለማይመጣ ነው። ምክንያቱም የሚያስፈራሩሽ ሰዎች ማናቸው እኔ ማነኝ የምታውቂው ነገር ስላልነበረ ማለት ነው። ከዛ በተረፈ እንደ ሴት እንደ ኢትዮጵያዊ የማስጠነቅቅሽ ነገር ጉዳይሽን እስከ መጨረሻው ድረስ ራስሽ ፍርድ ቤት ቆመሽ ተከራከሪ እንጂ ምንም አይነት ጠበቃ ቢመጣ ጉዳይሽን አሳልፈሽ ለጠበቃ እንዳትሰጪ። የወንጀለኛው ጠበቃ በምን ያህል ደረጃ እንዳስፈራራሽ አይተሻል። ጠበቃ ማለት እሱ ነው። ጉዳዩ ምናምሽ አንቺ ባለቤቷን እንጂ የህግ ጠበቃውን አይደለም። የደንበኞች ጉዳይ በገንዘብ ብቻዬን አይደለሁም። መንግስቱም ድምፅ ናቸው። ያ መንግስቱም የራሱ ስራ እየሰራ ነው። ከአንድ አመት በኋላ ሰው አጥቼ የነበርኩ ልጅ ነኝ እና እንጃ ቃላት የለኝም ለእናንተ ለህዝቤ በጣም ነው የማመሰግነው። እግዚአብሔር ያክብረኝ። አሁን ከአንቺ ቀጥዬ የምናገረው እንደዚህ በአደባባይ ባይሆንም ውስጥሽ ፍራቻ ካለ ሰኞ ወይም ማክሰኞ እዚህ ጋር አሁን ያናገረችሽ እህት እንዲሁም በፔፓል ገንዘብ እየተሰበሰበልሽ ያለበት አካውንት እሷ ሁለት ሆነው እንደ ሴት ሊጎበኙሽ ይመጣሉ። ያኔ ሁሉንም ዲቴይል ይነግሩሻል ማለት ነው። ቀጠሮሽን፣ ቀጣይ ቀጠሮ ፍርድ ቤት የምትቆሚበትን ቀን ለእነሱ ትነግሪያቸዋለሽ። እኔ ከአንድ ሳምንት ተኩል በፊት ኢትዮጵያ ነበርኩኝ። አሁን ወደዚህ ተመልሻለሁ። ምክንያቱም በዘለቄታ የምኖረው እዚህ ስለሆነ ማለት ነው። ነገር ግን ያልሽበት አባባል የተጠቀምሽው ቃል በጣም ቅስም ይሰብር ነበር። ብቻሽን ስለቆምሽ ብቻሽን እንዳትቆሚ ያስፈራሩሽ መንገድ ድጋሚ አይደገምም። ነገ ከነገ ወዲያ ጥለናቸው ተሰደን አረብ ሀገር ያልፋል ብለን እየኖርን እጅግ በጣም በሚያሳዝን ሁኔታ እንዲህ አይነት ነገር ከቀጠለ የእኛን ልጆች ማግኘታችንስ ምንድን ነው ትርጉሙ የሚለው ነው። ስለዚህ ሁላችንም ከጎንሽ ነን። ቅድምን መማር ቤት የመጀመሪያ ርዕስ አድርገን ስናወራ ነበረ። ስለዚህ በራስሽ ፔጅ መተሽ ፕሮግራም ይዘንልሽ እህቶችሽ ከጎንሽ እንደሆነ እንዲሁም ደግሞ ልክ እንደተባለው ለአንዳንድ ነገሮች የሚያስፈልጉሽ ነገሮች ስላሉ ሰፖርት እንድናረግሽ እኛም እንፈልጋለን። ያ ማለት እንግዲህ ስሜታችንን መግለጽ በዚህ ነገር እንኳን ብንችል ከማለት አንጻር እንጂ ለአንቺ ይሄ ምንም ነው። ግን አንቺ በራሳችን በውስጣችን እንደገባሽ ማሳወቅ እንፈልጋለን። የእኛ ልጆች ነገ ይህንን ነገር በቃ ሊቆም ይገባል የሚለው ነገር ስላለ መማርን ተሙዬ ቅድም አውርቻታለሁ፣ ተስማምተናል። ስለዚህ ፕሮግራም ትይዛለሽ መማር በራስሽ ፔጅ መተሽ የበለጠ ደግሞ በቃ ከጎንሽ መሆናችንን ማሳወቅ እፈልጋለሁ። የተፈጠረው ነገር በጣም ያማል። ከዚህ በላይ ምንም ማለት አልችልም። ስለዚህ ተሙም አለ ወይ ቴንኪው እጅግ በጣም እናመሰግናለን። እኔ ተሜን በአክቹዋሊ ፐርሰናል የማውቀው ልጅ ነው። በጣም ፕራውድ አድርጌ በጣም የምኮራበት ልጅ ነው። አሪፍ ሀሳብ ነው። ባለፈው ሲያወራ ለመጀመሪያ ጊዜ እሱ ጋር ነው ያየሁት። እነ ሳሪቶም እነ መማርም ብዙ ፎሎወር ያላቸው ሰዎች
በብዙ ቦታ ላይ ብዙ ተገኝታችኋል እና አሪፍ ነው። እያንዳንዱ ሰው የራሱን ድርሻ እናንተም እዛ ቤት ከፍታችሁ ብዙ ሰው ባለበት ተገኝቶ የሚችለውን ደረጃ ሰው በገንዘብ እሷን ሰፖርት ማለት ነው። በፍትህ ደረጃ ያለውን ኢቨን ኢትዮጵያ ውስጥ አሁን ኢማጅን ብዙ ኢትዮጵያ ውስጥ እንደዚህ አይነት ነገር የደረሰባቸው ልጆች አሉ፣ ብዙ ልጆች። የእሷ ግን እግዚአብሔር ሲመርጣት ቢያንስ አሁን በትላልቅ የብሔራዊ የቴሌቪዥን ጣቢያ ደረጃ የእሷ ጉዳይ ተወርቷል። የኢትዮጵያ የሴቶች ማህበር ማለት ቀላል ማህበር አይደለም። ማህበሩ ጉዳዩን ይዞታል። ሰኞ ትሄዳለች፣ በህግ ጉዳይ ያለውን እሷ ትወጣለች። ልጁም ምን አይነት ቅጣት ይቀጣል ወይም ቅጣቱ ይፈታል የሚለው የህግ ሰዎች ይፈቱታል። እሷም ላይ አሁን ዛቻ፣ ማስፈራሪያ እየሰጡ ያሉ ሰዎች እነሱ መፍትሄ ይበጅለታል። ምናልባት መንግስትም ድምፅ ናቸው። እኛ መንግስትም የራሱ ስራ እየሰራ ነው። ከአንድ አመት በኋላ ሰኔ አጥቼ የነበርኩ ልጅ ነኝ እና እንጃ ቃላት የለኝም ለእናንተ ለህዝቤ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌላምንም ለዛችው አሁን ከአንቺ ቀጥዬ የምናገረው እንደዚህ በአደባባይ ባይሆንም ውስጥሽ ፍራቻ ካለ ሰኞ ወይም ማክሰኞ እዚህ ጋር አሁን ያናገረችሽ እህት እንዲሁም በፔፓል ገንዘብ እየተሰበሰበልሽ ያለበት አካውንት እሷ ሁለት ሆነው እንደ ሴት ሊጎበኙሽ ይመጣሉ። ያኔ ሁሉንም ዲቴል ይነግሩሻል ማለት ነው። ቀጠሮሽን፣ ቀጣይ ቀጠሮ ፍርድ ቤት የምትቆሚበትን ቀን ለእነሱ ትነግሪያቸዋለሽ። እኔ ከአንድ ሳምንት ተኩል በፊት ኢትዮጵያ ነበርኩኝ። አሁን ወደዚህ ተመልሻለሁ። ምክንያቱም በዘለቄታ የምኖረው እዚህ ስለሆነ ማለት ነው። ነገር ግን ያልሽበት አባባል፣ የተጠቀምሽው ቃል በጣም ቅስም ይሰብር ነበር። ብቻሽን ስለቆምሽ ብቻሽን እንዳትቆሚ ያስፈራሩሽ መንገድ ድጋሚ አይደገምም። ብቻሽን አትቆሚ። ፍርድ ቤት ባህር ዳር ድረስ የፕሌን ቲኬት እየተቆረጠ ሰው አብሮሽ እንዲሄድ እናደርጋለን። አዲስ አበባ ውስጥም ስትንቀሳቀሺ የስጋት የደህንነት ስጋት የሚኖርሽ ከሆነ በግል በደወልኩልሽ ሰዓት 4-5 ጊዜ ደውዬልሻለሁ። ያን ሰዓት እኔ በግል ብልሽ ኖሮ ጥሩ ስለማይመጣ ነው። ምክንያቱም የሚያስፈራሩሽ ሰዎች ማናቸው፣ እኔ ማነኝ የምታውቂው ነገር ስላልነበረ ማለት ነው። ከዛ በተረፈ እንደ ሴት እንደ ኢትዮጵያዊ የማስጠነቅቅሽ ነገር ጉዳይሽን እስከ መጨረሻው ድረስ ራስሽ ፍርድ ቤት ቆመሽ ተከራከሪ እንጂ ምንም አይነት ጠበቃ ቢመጣ ጉዳይሽን አሳልፈሽ ለጠበቃ እንዳትሰጪ። የወንጀለኛው ጠበቃ በምን ያህል ደረጃ እንዳስፈራራሽ አይተሻል። ጠበቃ ማለት እሱ ነው። ጉዳዩ የሚያምሽ አንቺን ባለቤቷን እንጂ የህግ ጠበቃውን አይደለም። የደንበኞች ጉዳይ በገንዘብ ተላልፎ የሚሸጥበት ሀገር ውስጥ ነው ያለ ነው። ስለዚህ ጉዳይሽን እስከ መጨረሻው ድረስ ራስሽ ይዘሽ ፍትሁን ራስሽ አስፈጽሚ። ይሄንን ነው አደራ የምንልሽ። ማማሲዬ ሲስተር፣ እኔና ሚላ ኢትዮጵያንን እኔና እሷን የምንመጣው የምንወስድሽ መጀመሪያ በቲቪ አሁን አድራሻሽን የጠየቁት የሴቶች ጉዳይ ቢሮ የህጉን እንትን በነፃ እንሰጣታለን ስላሉ እዛ ቢሮ ይዘንሽ እንሄዳለን። እኔና ሚላ ጠዋት እንመጣለን። ሰኞ ነገ እሑድ ነው። እሺ፣ እዚህ ጋር ያየሻት ጥቁር ፀጉርና እኔው ራሴ ሄሉ እኛ እንመጣለን። እዚሁ ላይቭ እንገባላቸዋለን። በእንደዚሁ እንገባላቸዋለን አብረን ሆነን። እሺ፣ ሰኞ እንደውልልሽና ከማማስ ኪችን ጋር ሆነን እናገኝሻለን እና ሚላ። ከዛ በተረፈ እዚህ ውስጥ እየተመለከተ ያለው ተመልካች በሙሉ አድናቆቱን፣ ሀዘኔታውን በዲጂታል መልክ ማለት ነው ላንቺ የገለጸበት መንገድ በእኔ አካውንት ላይ ከላይ የምታዩ ቁጥር ላንቺ የተወረወሩ ጊፍቶች ናቸው። ይሄ ሁሉ ሰው ላንቺ ሀዘኑን ከጎን መቆሙን ያሳየበት መንገድ ማለት ነው። ይሄኛው ወደ ገንዘብ ተቀይሮ